አስቀድሞ መወሰን ማለት ምን ማለት ነው? የሚድኑት አስቀድሞ የተወሰኑ ናቸውን? እንደዛ ከሆነ ደግሞ የወንጌል ስርጭት ለምን አስፈለገ ይላል። እንግዲህ ካልቪን ሊያደርገን ነው። ደግሞ ካልቪን ምን እንዳለ አላውቅም በእውነት እኔ ለሌላ ነገር ለእንትንም አይደል። ካልቪን የሚባል ሰውዬ ምን አንድ የጻፈውን መጽሐፍን ያላውቅም አንብቤ አላውቅም። እውነት ለመና በጌታ ፊት ነው ማወራላችሁ። እነዚህ ሐሳቦችን የምታገኙት ሮሜ ላይ፣ ኤፌሶን ላይ፣ ሐዋርያት ሥራ ላይ። አንድ ጥያቄ ጠይቃለሁ በዚህ ሚዲያ ውስጥ ላላችሁ ሰዎች፣ እናንተ ወደዚህ የዘላለም ሕይወት ውስጥ የገባችሁት ከአካባቢያችሁ ካሉ ሰዎች የተሻላችሁ ናችሁ ተገኝታችሁ ነው? እግዚአብሔር መርጧችሁ ነው? እናንተ መርጣችሁት ነው? ኢየሱስ 12ቱን እኔ የመረጥኳችሁ አይደላችሁምን? እናንተ የመረጣችሁኝ አይደላችሁም ብሏቸዋል። በአጭሩ ምንድነው? በደህንነታችን ስራ ውስጥ እግዚአብሔር ልዑል ነው፣ ሉዓላዊ ነው ለማለት ነው እንጂ እግዚአብሔር ያልመረጣቸውና እንዲጠፉ የወሰነባቸው በቃ እናንተ ለጥፋት የተወሰናችሁ ናችሁ ብሎ የፈረደባቸው የወሰነባቸው ሰዎች አሉ አይልም መጽሐፉ። ያልተጻፈውን ለምንድን የምናወራው? የለም። ስለ ዳን ነው ግን ተጽፏል። መመካት አንችልም። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ነው። እነዛኑ ጠራቸው፣ የጠራቸውን አጸደቃቸውን የሚለው ያጸደቁ እንኳን አይደለም፣ አጸደቃቸው፣ ያጸደቃቸውን አከበራቸው። በዚህ ውስጥ በደህንነቴ ውስጥ እግዚአብሔር ሉዓላዊ ነው፣ የምመካበት የምታበይበት አንድም ነገር የለም ለማለት የእግዚአብሔርን ሉዓላዊነት ለመግለጥ እንደገና ደግሞ እንድረጋጋ እግዚአብሔር እኔ እሱን ሳልመርጠው እኔ እሱን ሳላቀው እኔ በኃጢአቴ ሙት ሆኜ ሳለ ከልጁ ጋር ሕይወት ከሰጠኝ ፍቅሩ ትልቅ ነች። ስለዚህ ከዚህ በኋላ ሃይማኖት የሚያወራውን ትጠፋለህ፣ ሲኦል ገሃነም የሚለው እንዳላስብ የእግዚአብሔር ፍቅር እኔ ሙት ሆኜ እንኳን ያፈቀረኝ ብዬ እንድጽናና። ሶስተኛውና ትልቁ ነገር ግን ለወንጌል ስርጭት አቃላችሁ አይደል? ጳውሎስን በዚህ ከተማ ለኔ የሆኑኝ ሰዎች አሉና አትፍራለሁ እግዚአብሔር 4:18 ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ። አሁን ከወንጌል ጋር ስላነጻጸር ከወንጌል አንጻር ነው የምመልስልህ። እነዚህ የኤፌሶን ጥቅሶች የሮሜ ጥቅሶችን ጳውሎስ ለምን ይጻፋቸው? እንደውም ጳውሎስ ምንድን ነው ያለው? እንዴ እግዚአብሔር እንደዚህ ከሆነ ለምን ያልዳኑትን ሰዎች ይወቅሳቸዋል? ለምን ይከሳቸዋል? ይላል። ባለፈው መልሻለሁ ይሄን ነገር። ግን መልሱ ምንድነው? አንተ ሰው ሆይ ነው የሚለው። እንግዲህ ይህንን አሰራሩን እሱ ያውቃል። ግን ለወንድሜ የምመክረው ነገር ምንድነው? በመዳንህ ጉዳይ በመጽደቅ ጉዳይ እንደው እኔ አስተዋይ ስለሆንኩ ነው፣ እኔ እንደው በቃ ለጌታ ልቤ ቅን ስለሆነ ነው፣ ከድሮም ጌታን የሚፈልግ እንደው ነበር እኔ እንደው እንደ ሌሎች ክፉ ሰዎች ብለህ እንዳታስብ። በኃጢአትህ በሽተኛ አልነበርክም፣ ሙት ነበርክ። የሞተ ሰው ማለት እንደው አድኑኝ ብሎ እንኳን መጮም አይችል ማለት የለህም። ያኔ ነው ከልጁ ጋር ሕይወት የሰጠ። ስለዚህ ለዚህ የእግዚአብሔር ፍቅር እውቅና ልንሰጥ ያስፈልጋል። ኤኒዌይስ ከወንጌል ስርጭት አንጻር ግን እንዴ እግዚአብሔር እዚህ ከተማ ውስጥ እሱ የኔ የሆኑ አሉኝ ካለ ከመረጣቸው ታዲያ ለምን እሰብካለሁ እንዳትል፣ ይሄ ትምህርት ወይም ጳውሎስ የጻፋቸው እነዚህ መልእክቶች ወንጌል እንድሰብክ ነው የባሰም ያደርጉት። እኛም በዘመናችንን የጨረስነው ተስፋ እንቆርጥ ማንንም የለመንን እንደው ከሌ ቢሰማን ከሌ ባይሰማን ጌታ ይመረጣቸዋል።